ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት አላችሁልኝ? በየላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልኝ እያልኩኝ እንግዲህ አጓጊውና ልብ አንጠልጣዩ የሳራ ታሪክ ክፍል 3 እንሽላችሁ መጥቻለሁ። ልብሱን አወላልቆ ሊደፍራት የእሷ ልብስ ማውለቅ ሲጀምር በሩ በኃይለኛ ተንኳክቶ ደንግጦ እሷ ላይ ዘግቶባት ልብሱን ሰብስቦ ወደ ሻወር ቤት ገባና መታጠብ ጀመረ። ሰራተኛዋ በር ከፍታላት ማርታ ገባች። ባሌ ዛሬ ደግሞ እንዴት ቀደመኝ አለች። የሻወሩን ድምፅ ሰምታ ስለማይሰማት መልስ ሳይሰጣት ቀረ። ብቻዋን እያወራች ኪችን ገብታ ምግብ አቅርባ እየበላች ሰራተኛዋን ስሜማ ሳራ አልመጣችም እንዴ ስትል ጠየቀቻት። ሰራተኛዋም የሳራን መግባት ተናገረች። ሳራ ለሰዓታት ተኝታ ነበር። ማርታ ግራ ገብቷት እየከፈተች ታያት ጀመረ። ባልየውም ስራውን ስለሚያውቅ ፈራ። ከ10 ሰዓታት በኋላ ነቃች። ስትነሳ እራሷ በጣም ከበዳት። ማርታም ምን ሆነሻል አንቺ ስትል ጠየቀቻት። ሳራም ለማርታ ምንም ሳትመልስላት መታጠቢያ ቤት ገብታ ለማስታወስ ጥረት ታደርግ ጀመረ። ይሄኔ ውሃ ሳይጠማት ውሃ ካልጠጣሽ ብሎ ያስጠጣት ያለ ምክንያት አለመሆኑ ገባት። ይህንን ለማረጋገጥ አንድ ዘዴ ፈጠረች። ማርታ ዞር ስትልላት ልትደፍረኝ እንደነበረ ለማርታ ልናገር አለችው። ደንግጦ አይ እባክሽ ቀባጠር። አሁን እርግጠኛ ሆነች። ለማርታ መናገሯን ተወችና ለፍቅረኛዋ ለልዑል ልትነግረው ወሰነች። ልዑልም ይህን ሲሰማ አበደ። ረጅምም ሰዓት ራሱን አመመ። በሳምንት ውስጥም ቤተሰቦቹን አሳምኖ ሳራን እነሱ ቤት እንድትኖር አመቻቸ። በሰዓቱ ፈቃደኛ አልሆነችለትም ነበር። በኋላ ግን እናቱ ለምለምና ታናሽ እህቱ ልዕልና ሲያስተዋውቃት እነሱም በደስታ ከእነሱ ጋር እንድትኖር ሲጋብዟት የፍቅረኛዋ ቤተሰቦች ሳይሆኑ የእሷ ቤተሰቦች አስመስላ ተስማምታ ከእነሱ ጋር ለመኖር የአባቷን ቤት ለእንጀራ እናቷ ጥላ ወጣች። ልዑል ያደገው ከእናቱ ጋር ነው። በጣም ሀብታም ስለሆኑ ስለምንም መጨነቅ አይወዱም። እናቱ ስለ ልጇ ልዑል አብዝታ ትጨነቅለታለች። ፈጽሞም ያለው መሳካት አለበት ብላ ነው የምታምነው። አባቱ አሜሪካ ነው ያለው። እህቱ በ1 ዓመት ቢበልጣትም እሷ የ11ኛ ክፍል ተማሪ ናት። በእርግጥ እሱ ትንሽ እያለ አቋርጦ ስለነበረ የቀደመችው ያቋረጠበትም ምክንያትም ታሞ ስለነበረ ነው። ስለ ልዑል ይህንን ካለን ወደ ዋናው ታሪካችን ስንገባ ሳራና ልዑል 9ኛ ክፍልን ጨርሰው 10 መማር ቀጥለዋል። ሁለቱም የማይነጣጠሉ ጥንዶች ናቸው። እነሱን አይቶ ያልቀና የለም። አብረው ስፖርት ይሰራሉ፣ ፊልም ያሉ፣ ያጠናሉ። ሳራ ለመጀመሪያ ጊዜ ደስተኛ ሆነች። ደምግባቷ ወጣ፣ ቅርጿ ደግሞ ሞዴል ያስብላት ጀመረ። የወንዶች ዓይን ውስጥ በቀላሉ መግባት ጀመረች። ዓላማዋ ላይ ትኩረት አድርጋ በደስታ ኑሮዋን ቀጠለች። የሚያሳዝነው ግን ደስታዋ ከወራቶች አልዘለሉም ነበር። ያቺ ክፉ ማርታ አፈላልጋ የልዑልን እናት በማግኘት ስለ ሳራ መጥፎ ነገሮችን ነገረቻት። ከዛ አልፋ እቤቷ እንድትመለስ ካላረገቻት ልጄን ሰርቀሻል ብላ እንደምትከሳት አስጠነቀቀቻት። በዚህ ግራ የተጋባችው ለምለም ጭንቀቷ ልክ አጣ። ልዑል እግሩ ሲወጣ ጠብቃም ሳራን አስጠራቻት። መኝታ ቤት ዘግታ ታወራት ጀመረ። ሳራ ለልጄ ስል እንደሆነ እቤቴ የምትኖሪው ገብቶሻል። ልጄ በጣም ካዘነ ወይም ከተናደደ ወይም ከተጨነቀ አሊያም በጣም ከተደሰተ ራሱን ይስታል። ይሄ ብቻ አይደለም ይሞትብኛል። ለዚህ ነው ያለው ሁሉ የሚደረግለት። በቅርቡ አባቱ ነገሮችን አመቻችቶ ይወስደናል፣ ከዛም ይታከማል።
እስከዛ ግን ልጄ አንድ ነገር እንዲሆንብኝ አልፈልግም። አንቺ ለአባትሽ መሞት ምክንያት እንደሆንሽ አሳዳጊሽ ማርታ ነግራኛለች። ግን በልጄ ቀልድ አላውቅምና እንዲጠላሽ አድርጊ፣ በቶሎ ቤቴን ለቀሽ ሄጅልኝ ስትል የሳራን ልብ ሁለት ቦታ ከፈለችው። በመጨረሻዎቹ አረፍተ ነገሮች እንባዋ በዓይኗ እየሞላ ፈሰሰ። ይቺ ዓለም የአጭበርባሪዎችና የውሸታሞች ብቻ ናት አለች በውስጧ። ይሄኔ እንባሽን ጥረጊ ልጄ፣ ያስከፋዎች መስሎት ደግሞ ብላ ተነስታ ወጣች። ከዛ ቀን በኋላ ህይወት ጭልምልም አለባት። ማትሪክን እንደምንም ተፈተነችና እንደተባለችው እንዲጠላት እያያት ከወንዶች ጋር መላፋት አልፎ መሳሳም ጀመረች። ልዑልም በተደጋጋሚ እንደዛ የምታፈቅረው ልጅ በመቀየሯ ምክንያቷን ማጣራት ጀመረ። ግን ምንም ፍንጭ አላገኘም። ሳራም ብቻዋን ስትሆን ደም እንባ እያለቀሰች ልዑልን ላንተ ስል ነው ትላለች በሆዷ። ታዲያ አንድ ቀን ልዑልና እናቱ እቃ ሊገዙ ወጡ። ይሄኔ እህቱ አንድ ጎረምሳ እቤት በማምጣት ሳራን ልክ ማሚና ልዑሌ ሲገቡ እቅፍ አርገሽ ጭኑ ላይ ተቀመጭና የምትስሚው ምሰይ አለቻት። ሳራም የተባለችውን ለማድረግ ሳትወድ በግዷ ተስማምታ እንደተባለውም ልክ ሲመጡ የተባለችውን አረገች። ልዑል ያየውን ማመን አቃተው። ሳራን ጎትቶ ከልጁ ላይ በማንሳት ስሚ ሳራ፣ ካሁን በኋላ ላይሽ አልፈልግም፣ ጭራሽ ከቤተሰቦቼ ከእናቴ ፊት ሲል ጮኸባት። ሳራም ምንም ሳትመልስለት ስልኳን ይዛ እንባዋን እያዘራች ቤቱን ለቃ እግሯ ወደ አመራት መጓዝ ጀመረች። ቤተሰብ ክፍል 3 ይህን ይመስላል። በቀጣይ ክፍል 4 ይዤላችሁ እመጣለሁ። ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ አበረታቱኝ እላለሁ። አመሰግናለሁ። የዘመኑን ክፋት እየመታው ስንቻለ